ሰላም እንዴት ናችሁ? ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላምታ ይድረሳችሁ። በዛሬ ስራዬ ደግሞ የመጣሁት ኢንሻአላህ ሩዝ ከብሰ ነው የሚባለው። እዚህ ጋር የታጠበ ስጋ አለኝ። እዚህ ጋር ደግሞ የተከተፈ ሽንኩርት፣ የተከተፈ ቲማቲም፣ የተከተፈ ሽንኩርት አለኝ። እዚህ ጋር ደግሞ ቅመማ ቅመሞች ናቸው። ወረቀል ጋር ሎሚ፣ ቀረፋ፣ ባህራት መሸከል፣ የተቀላቀለ ቅመም። እዚህ ጋር ደግሞ ከሞን ያልተፈጨ ከሞን ያደረኩበት ከተፈጨው የበለጠ ያልተፈጨው ከሞን ሲደረግበት ሩዙን የበለጠ ጣዕም ይሰጠዋል። ለዛ ነው ሳይፈጭ ያቀረብኩትኝ። እዚህ ጋር ሽንኩርቴና ዘይቴና አድርጌ ያለሁን ሽንኩርቴ ትንሽ በዘዝ እስከሚል ተጠብቀዋለሁኝ። እዚህ ጋር ደግሞ ልክ የሽንኩርት ከለር እንደዚህ አይነት ከለር ሲይዝልኝ እዛ ጋር ያዘጋጀሁት ከሞን ጨምርበታለሁ። እንደዚህ ካቆየሁት በኋላ ስጋው ደግሞ በእንደዚህ ከለር ሲሆንልኝ ከሁለት ደቂቃ በኋላ ሽንኩርት እንጨምራለን ማለት ነው። ሽንኩርቱን ጨምሬ ደግሞ 1-2 ደቂቃ ካመሰልኩ በኋላ እዚህ ጋር ያዘጋጀሁትን ቲማቲም እጨምራለሁ። እንደተለመደው ቀላቀለዋለሁ። በመቀጠል የተፈጨ ሳልሳ ካክል ጨምራለሁ። እዚህ ጋር ደግሞ መጀመሪያ ያዘጋጀሁትን ባህራት መሸከል፣ የተቀላቀለ ቅመም ብዬ ያዘጋጀሁትን ጨምራለሁ። በመቀጠል ደግሞ ስጋዬ እንደዚህ ጥፍት ካለልኝ በኋላ የሞቀ ውሃ እጨምርበታለሁ። እዚህ ጋር ደግሞ ጨው ጨምርበታለሁ። ጨው እንደ ፍላጎታችሁ። ከአንድ ከግማሽ ሰዓት በኋላ መብሰሉን አይቼ ወደ ሩዝ ይቀጥላል። ግማሽ ሰዓት በኋላ ተመልሼ መጥቻለሁ። አሁን ደግሞ እንዳያችሁት ስጋዬ በስሏል። ሩዜን ጨምራለሁ ማለት ነው። ሩዜን በዚህ መልክ ከጨመርኩ በኋላ ግዴታ ከድነዋለሁ። ሩዙን በዚህ መልክ ከጣድኩት በኋላ ግዴታ ጋዙን በጣም እንቀንሰዋለን፣ ቀስ ብሎ እንዲበስል ራሱ። በዚህ መልክ ቀንሰ ነው በራሱ ሰዓት ይበስላል፣ ቀስ ብሎ ማለት ነው። ወደ ቀጣይ ስራዬ ሲሄድ እዚህ ጋር ትንሽዬ ዘይት አድርጌ ያለሁኝ። እዚህ ጋር 1 ካሮት የተፈቀፈቀ አድርጌ እንደምንጠብሰዋለሁ። እዛ ጋር ሩዙን ስናቀርበው ሩዙ ላይ የሚደረግ ነው። ካሮቱ በዚህ መልክ ከተጠበሰልኝ በኋላ መልሼ እዚህ ጋር ለውዝና ዘቢብ አደርጋለሁ። በዚህ መልክ ለውዝና ዘይቱን ካሮቱን ከጠበስን በኋላ በዚህ መልኩ ተጠብሶ አልቋል ማለት ነው። እሳቱን አጠፋለሁ።
እዚህ ጋር ይኸው ሩዙ በስሎ አውርቼዋለሁ። አሁን ወደ አቀርበዋለሁ። አሁን እዚህ ጋር ደግሞ ያው ማሻአላ ተባረከላ ካቀረብኩት በኋላ ይሄንን ይመስላል። ያው ፍርፍር ብሎ አልተያያዘም። በጣም ደስ በሚል መልክ ነው የወጣው። በእንደዚህ መልክ ሰርታችሁ መጠቀም ትችላላችሁ።